አንድ ነገር ልነግራችሁ ፈልጋለሁ። ብዙ ጊዜ የኢትዮጵያ ታሪክ ሲባል የሰሜኑና የመሃል ሀገር ብቻ ታሪክ ይሆናል። ጥሩ ታሪክ ከደቡብ ክልል ከደቡብ አካባቢ የሚወጣውላ የማይመስላቸው አንዳንድ ሰዎች አሉ። ዳሞት ኪንግደም ብለን ዛሬ ስናወራ ዳሞት ኪንግደም ዛጉዌ ኪንግደምን እንዳሸነፈ በጦርነት እንዲሁም ደግሞ ሰለሞኒክ ስርወ መንግስትን ያስገብር የነበረ መንግስት እንደሆነ ብዙዎች ስለሚያውቁ ይህ ሚስጥር ይወጣል ብሎ ዳሞት ኪንግደም ምን ያርጉታል ማለት ነው? ዝቅ ያርጉታል፣ ይሸፍኑታል። ይህ ታሪክ እንዳይወጣ ታፍኖ ነበር። ዛሬ ለዛ ነው በግልጽ የምናስቀምጠው። ይህንን ደቡብ ላይ እጅግ አስገራሚ ታሪኮች አሉ። ሰዎች አሁንም ወደ ደቡብ ታሪክ እንዲያዘነብሉ እንፈልጋለን። ለዘመናት ሚስጥር ተደርጎ ስለተደበቀው እንዲሁም እንዲወራ ስለማይፈለገው ስልጣኔ ዛሬ እናወራለን። ለምንስ ነው እንዲወራ የማይፈለገው የሚለውንም በደንብ የምንቃኝ ይሆናል። ከዛ በፊት ግን ባለፈው ስለ ዳሞት ኪንግደም በሰራነው ቪዲዮ ላይ ወላይታ የራሷ የሆነ የባህር በር ነበራት ብለን ስንል ብዙ ሰው ጥያቄ ፈጥሮበታል። ለዛ ጥያቄ አንዳንድ መልሶችን እንመልስና ወደ ዛሬው ርዕሳችን እንመለሳለን ማለት ነው። ወላይታ ዳሞት ኪንግደም ተብላ በምትጠራበት ጊዜ ለወላይታ የባህር በር ነበራት ስንል ብዙዎች ጥያቄ ፈጥሮባቸዋል፣ ጠይቀውናል። እና እኛ ዳሞት ፖድካስት ብለን ስናቀርብ በነገራችን ላይ የተደበቀውን ታሪክ ለህዝቡ ለመግለጥ ነው እንጂ ያለ ማስረጃ ያለ አንዳች ኤቪደንስ የምናቀርበው ነገር የለም። ይህን ቪዲዮ ለቀጣይ ትውልድ እንዲቀመጥ ስለምንፈልግ ማለት ነው። እስቲ ዛሬ የወላይታ ዞን ባህልና ቱሪዝም በጻፈው መጽሐፍ ላይ ስለ ወላይታ ታሪክ በጻፈው መጽሐፍ ላይ በገጽ 9 ምን ብሎ እንደጻፉ ላሳያችሁ። ገጽ 9 ላይ የአሁኑን ኢትዮጵያ ከግማሽ በላይ ክፍል የሚሸፍነው የዳሞት ኪንግደም መስራች በመሆን ያስተዳድር የነበረ የራሱ የንግድ ባህር በር ኖሮት በርበራና አዶሊስ ወደብን በመጠቀም እስከ ሰሜን አፍሪካ ሩቅ ምስራቅ ድረስ የንግድ ልውውጥ ያደርግ የነበረ ከ32 በላይ የተደራጁ አስተዳደራዊ መዋቅሮች ባለቤት የነበረ በማለት የወላይታ ባህልና ቱሪዝም በጻፈው መጽሐፍ ላይ የወላይታ ታሪክ የሚል መጽሐፍ አለውና በጻፈው መጽሐፍ ላይ ወላይታ ዳሞት ኪንግደም ተብላ በምትጠራበት ጊዜ የራሷ የባህር በር እንደነበራት በደንብ አድርጎ ይናገራል ማለት ነው። ወደ ዛሬው ርዕሳችን ስንመለስ መግቢያ ላይ እንዳልኳችሁ ስለ ዳሞት ኪንግደም ነው የምናወራው። ዳሞት ኪንግደም በራሱ ምንድን ነው? ዳሞት ኪንግደም በራሱ ምንድን ነው ከተባለ ድሮ የሃይስኩል ተማሪ ሆነን ሳለን ስለ ዳሞት ኪንግደም ዘ ኪንግደም ኦፍ ዳሞት ስለ ዳሞት ሲቪላይዜሽን ተምረናል። ግን ያ በቂ አልነበረም፣ ለብዙ ተማሪዎች ግልጽ አልነበረም ብዬ አስባለሁ። ዛሬ በደንብ አድርገን ነው የምናወራው። በእርግጥ ዳሞት ኪንግደም ሲባል ምንድን ነው የምትሉ ከሆነ ዳሞት ኪንግደም የሚባለው ልክ ሮማን ኢምፓየር እንደሚባለው ኦቶማን ኢምፓየር እንደሚባለው ዳሞት ኢምፓየር ስቴት ተብሎ በራሱ መንግስት ነበር፣ ሀያል መንግስት፣ የራሱ ሀገር የነበረ የራሱ ስልጣኔ፣ የራሱ ቋንቋ፣ የራሱ መገበያያ ገንዘብ የነበረው ታላቅ ሀያል ንጉስ እንደነበራቸውም ጭምር ታሪክ ያወሰናል። መስራቾችን ወላይታዎች ናቸው። በነገራችን ላይ ዳሞት ኪንግደም ግዛቱ ከየት እስከየት ነው የምትሉ ከሆነ ደግሞ ግዛቱ ከኬንያ ሩዶልፍ ሐይቅ ወይም ቱርካና ሐይቅ አንስቶ መላውን ደቡብን እስከ ሰሜን ቡልጋ ድረስ ያጠቃልል ነበር። ለዚህ ማስረጃ የሆን ዘንድ ደግሞ የአቡነ ተክለ ሃይማኖት የሃይማኖት መጽሐፍ ነው። የአቡነ ተክለ ሃይማኖት የገድል መጽሐፍን ማንበብ ይቻላል። ከዛ ባሻገር አሁንም ባህልና ቱሪዝም የጻፈው መጽሐፍ ላይ ገጽ 66ን እስቲ እናንበብ። ንጉስ ሞቶሎሚ ከወላይታ ዳሞት ተነስቶ መላውን አገር እየወረሩ ሸዋ አልፎ ደጋ አገርን ከደረሱ በኋላ እዚያ ጎጃም ውስጥ ደጋ አገር ያለውን ቦታ በወላይታ ዳሞት ስም መሰየሙ ግልጽ ነው ይላል። እንግዲህ ሞቶሎሚ የሚባል ንጉስ ነበራቸው። የሚያጠቃልሉት እስከ ሰሜን ቡልጋ አልፎ ደጋ ዳሞት የሚባለውን ተራራም እንኳን የወላይታውን ዳሞት ተራራን ስያሜውን ወስዶ ያንን ደጋ ዳሞትን ዳሞት ብሎ እንደሰየመ ማስረጃዎች ግልጽ ሆነው ይናገራሉ። እንዲሁም ከ10ኛው እስከ 16ኛው ክፍለ ዘመን የነበረ ሀያል መንግስት ነው። ያ ማለት እስከ ለ600 ዓመታት የቆየ ሀያል መንግስት ነበረ። በተለይ በ12ኛው ክፍለ ዘመን በጣም ሀያልና ጀግና ንጉስ ይመራቸው ነበር፣ ካዎ ሞቶሎሚ ማለት ነው። በዛ ላይ ደግሞ ምንድነው በምስራቅ አፍሪካ እጅግ ሀብታምና ሀያል መንግስትም ነበር ይባላል። ባፕቱም እንግዲህ የሚታወቅ ነው። በነገራችን ላይ በጣም የበለጸገ ሀብታም እንደነበር ይነገራል። በሞቶሎሚ ጊዜ ብቻ አይደለም፣
በአባቱ በሳቴም ጊዜ ሳቴ በነገራችን ላይ እኛ ሞቶሎሚ ብዙን ጊዜ እንጠራለን እንጂ አባቱ እንኳን በጣም ኃያል ንጉስ ናቸው። በዚሆን እንኳን ንግድን ይሰሩ እንደነበረ በታሪክ ተጽፎ ነው ያለውና ሞቶሎሚ ደግሞ ንግስናውን በሚወስድበት ጊዜ በነገራችን ላይ ሞቶሎሚ ከአባቱ አይደለም ከወንድሙ ከታላቅ ወንድሙ ነው ንግስናን የወሰደውና ከወሰደ በኋላ እንደው እስካሁን ድረስ ባልነበረ እጅግ ግዛቱንም በማስፋፋት በሀብቱ በጣም እንደበለጸገ ይነገራል። እኛ ዛሬ የበርበራ ወደብ የምንለው ፑንትላንድን ማለት ነው ያንን እንደ ልቡ ይጠቀም ነበር። የባህላዊ መርከብም ነበራቸው ዳሞት ኪንግደም ማለት ነው። ሶ በዛ በባህላዊ መርከባቸው ከወላይታ ተነስቶ ቀይ ባህርን ተሻግረው ከአረቦች ጋር ከግብጾች ጋር እንዲሁም ደግሞ እስከ ህንድ ድረስ በመሄድ ይገበያዩ እንደነበር ይነገራል። እንዲሁም እዛ ያለውን እኛ እንደ ውቅያኖስ የምንለው እነሱ ከልኩታ አባከሪያ ብሎ ይጠሩታል። የጥንት ወላይቶች ከልኩታ እያሉ ይጠሩ ነበርና እጅግ በሀብትም የበለጸጉ መንግስት እንደነበረ ተጽፎ እናገኛለን ማለት ነው። ግን ለምን ይመስላል አሁን ዳሞት ኪንግደምን ሚስጥር የሚያደርጉት? ቅድም መግቢያ ላይ ሚስጥር ምናምን ነገር ነው ሚስጥር ይደረጋል ምናምን እና ደግሞ ይደረጋልም። አሁን ሃይስኩል ላይ ምናምን ስንማርም ግልጽ ተደርጎ የለም እንደ ታሪክ እንደ ዳሞት ኪንግደም በጣም ሀያል ነው እንዳልነው እዚህ ላይም እንደተጻፈው ታሪክ እንደሚነገረው ግን ደግሞ ብዙ አያውቀውም እና ለምን ሚስጥር ተደረገ? ፕላስ ደግሞ ምንድነው ዳሞት እና ዳማትም ሲባል ሰምቼ አውቃለሁ። ያወዛግቡናል እና ምን ይመስላል እነሱ አሁን ዳማትና ዳሞት ምንድነው ልዩነታቸው? በነገራችን ላይ ይሄ ነገር በጣም ሲያወዛግብ እስካሁን ድረስ ቆይቷል። ዳማት አንድ እየተባለ አንድ ዳሞት እየተባለ እስካሁን ድረስ መፍትሄ ያልተገኘለት ሰው እየተወዛገበ የሚገኘው ጉዳይ ነው። በደርግ ዘመን ዶክተር ላጲሶ ጌታሁን የሚባል ሰው ስለ ዳሞት ኪንግደም እና ስለ ዳማት ኪንግደም ሁለቱ የተለያዩ መንግስታት እንደሆኑ ጽፎ ነበር። በዚህ ጥናት አድርጎ ነበር። ስለ ዳሞት ኪንግደም ስለ ዳማት ኪንግደም ጥናት ሲያደርግ ያገኘው ነገር ምንድነው? ዳማት ኪንግደም እና ዳሞት ኪንግደም የሚባሉ ሁለቱ የተለያዩ መንግስታት እንደነበሩ የኖሩበት ክፍለ ዘመንም እንግዲህ በጣም ይለያይ እንደነበር ጽፏል። እና ዳማት ኪንግደም የሚባለው በራሱ ከክርስቶስ ልደት በፊት የነበረ ከኤርትራና ከትግራይ መካከል የነበረ ብረት ዘመን በሚባልበት ጊዜ የነበረ ሲሆን እኛ ደግሞ አሁን ላይ ዳሞት ኪንግደም የምንለው መስራቾቹ ወላይታዎች የሆኑት እና ከ10ኛው ክፍለ ዘመን እስከ 16ኛው ክፍለ ዘመን የቆየ መንግስት እንደነበረ በግልጽ ተጽፎ ነው ያለው። ሶ ዳሞት ኪንግደም እና ዳማት ኪንግደም ሁለቱ የተለያዩ መንግስታት ናቸው ማለት ነው። አሁን ለምንድን ነው ዳሞት ኪንግደም ሚስጥር የሚደረገው? ጀስት ማይወራው እንደ ሀያልነቱ ማይወራው ከባድ ነው። የሆነ ጊዜ ትዝ ይልሻል ካቦ ጦና ሚኒሊክን 6 ጊዜ አሸነፈው ብለን ስናወራ ብዙ አይቀበልም ይሳደብ ነበር። ግን ከጊዜያት በኋላ ሰው ሁሉ ይፋ ማውጣት ጀመረ ማለት ነው። የዛን አይነገርም ነበር። ለምን አይነገርም? ሚኒሊክ በጣም ሀያል ንጉስ ነው ምናምን እያሉ ስለነበር የሚኒሊክ ክብር ይወርዳል ብሎ ስለሚያስቡ ነው። አሁንም ስለ ዳሞት ኪንግደም የሚወራ ከሆነ ዳሞት ኪንግደም በነገራችን ላይ ዛጉዌ ኪንግደም በጦርነት ተሸንፏል። ሰለሞኒክ ስርወ መንግስትን ያስገበረ ሀያል መንግስት ነበር። እኔ ዳሞት ኪንግደም እያልኩኝ ወይም ደግሞ ሌላ ጻፊ ለምሳሌ ስለ ዳሞት ኪንግደም የሚጽፍ ከሆነ ሰለሞኒክ ስርወ መንግስት ዝቅ የሚል ስለሚመስላቸው ምን መደረግ አለበት? ዳሞት ኪንግደም መደበቅ አለበት ማለት ነው። ገባሽ አይደል? ብዙውን ጊዜ ችግራችን ምንድነው? በቃ ኢትዮጵያ ውስጥ ጥሩ ታሪክ የሚባለው ወደ ሰሜን ካልሄደ እና የመሀል ሀገር ካልሆነ በስተቀር ወደ ደቡብ ሀገር በጣም ሀያል መንግስት እንዳለ አድርጎ አይጽፉም። በአብዛኛው ጻፊያን ደግሞ ከዚህ ከደቡብ ሳይሆን ከላይ ሀገር ከመሀልና ከሰሜን ሀገር ስለሆኑ ግን የዳሞት ኪንግደምን ሚስጥር እንዲሆን ይፈልጋል። እና አሁን ያ ዳሞት ኪንግደም በጣም ሀያል የነበረው ዳሞት ኪንግደም እንዴት ፈረሰ እና እንዴትስ ያሁኗ ወላይታ ክሬት ተደረገች? ዳሞት ኪንግደም እንዴት ፈረሰች የሚባል ከሆነ ከ12ኛ ክፍለ ዘመን በኋላ ከሞቶሎሚ በኋላ ማለት ነው። ሞቶሎሚ ከመነነ በኋላ ሞቶሎሚ ያው ንግስናውን ጥሎ መንፈሳዊ ነገርን መርጦ ገዳም እንደገባ እንደመነነ ይነገራል። መካነ መቃብራቸው አሁንም ድረስ ቡልጋሪት ላይ አለ። ሞቶሎሚ ከሄደ በኋላ ስልጣኑን ልጁ ነው የተረከበው። ከዛም በኋላ ትንሽ የስልጣን ሽኩቻም ነበረ። ግራኝ አህመድ 15ኛ ክፍለ ዘመን ግራኝ አህመድ መጣ። ግራኝ አህመድ የመጣበት ዓመት ሞቶሎሚ ከመነነ ከ200 ዓመት በኋላ ኦሬዲ 15ኛው ክፍለ ዘመን አካባቢ ግራኝ አህመድ መጣ። ግራኝ አህመድ ጦርነቱ ከባድ ነበር። በነገራችን ላይ በጣም ከባድ ጦርነት የነበረበት ጊዜ ነበር። ከዛም በኋላ ደግሞ ሁሉም ሰው በተዳከመ ጊዜ ኦሮሞ ማይግሬሽን ይባላል። የኦሮሞ ተስፋፊ ኃይሎች ከወጣ በኋላ አይደል? ከግራኝ በኋላ ማለት ነው። ግራኝን መጥቶ በነገራችን ላይ ግራኝ ወላይታ ሲመጣ የዳሞት ኪንግደም ወይ የወላይታ መንግስት አሸንፎታል። ግራኝ አህመድን አልተያዘም። ግራኝ አህመድ ወደ ኋላ ነው የወጣው፣ ሸሽቶ ነው የወጣው። ከዛን ሲቀጥል ደግሞ ምን ሆነ?
በጣም ተዳክሞ ነበር እንደነገርኩሽ ደግሞ የሆነ የስልጣን ሽኩቻም ነበረ ሌላ ጎሳዎች ምናምን ስልጣን ላይ ማምጣት ይጀምሩበት ታይም ስለነበረ ማለት ነው እየተዳከመ ሲመጣ ድንበሩ በጣም ሰፊ የነበረው ድንበር እየጠበበ በሚመጣበት ጊዜ ምን ሆነ ማለት ነው ኦሮሞ ማይግሬሽን ተነስቶ ነበር በነገራችን ላይ እዚህ ጋር ልብ ማለት ያለብን ሞቶሎሚ በሚያስፋፋበት ጊዜ ከኬንያ ሩዶልፍ ሐይቅ እስከ ሰሜን ቡልጋ በሚያስፋፋበት ጊዜ አሁን እኛ መሃል ላይ ኦሮሞ ምናምን ምንለው አልነበሩም 15ኛ ክፍለ ዘመን ኦሮሞ ማይግሬሽን መጣ የግጦሽ መሬት እየወረዱ የመጡበት ታይም ነበር በዛ ምክንያት ዳሞት ኪንግደም በጣም ድንበሩ ሰፊ የነበረው እየጠበበ መጣ ማለት ነው አንደኛው የዳሞት ኪንግደም እዚህ ወላይታ ላይ ሲቀር ሌላኛው ደግሞ ድጋሚ ለመመስረት ወዴት ይሄዳሉ ወደ ደቡብ ጎጃም አሁን ደጋ ዳሞት የሚባል ማለት ነው እዛ አካባቢ መስርተው ይኖሩ ነበር እስከመቼ እስከ አጼ አምደጽዮን እስከሚመጣ ድረስ ማለት ነው እዛ ይኖሩ ነበር በዛ ምክንያት ዳሞት ኪንግደም ለሁለት ሲካፈል አጼ አምደጽዮን ደግሞ በጣም ኃያል ንጉስ ነበርና በዳሞት ኪንግደም ውስጥ የነበሩ መሬቶች የተወረሩ እያነሱ በሚመጡበት ጊዜ ትልቅ ሰፊ የነበረው ዳሞት ኪንግደም ትንሽ የጠበበ ሲመጣ ከዳሞት ኪንግደም ተቀይሮ ትንሽ ስለሆኑ ወደ ወላይታ መንግስት ወላይታ ኪንግደም ወደ መባል መጣ ማለት ነው 16ኛ ክፍለ ዘመን ያ በዛም በሁለት ተካፈሉ ማለት ነው አሁን ላይ ዳሞት ኪንግደምን የምናስታውስበት ለትውስታ ያህል በአካል ምን አለ ለትውስታ ያህል ምን አለ ለሚባለው እስከ ዛሬ ድረስ ቡልጋ ብትሄዱ ሞቶሎሚ ሰፈር የሚባለው እስካሁን ድረስ በሞቶሎሚ ስም እየተጠራ አለ ከዛም ባሻገር ደግሞ እሳቸው ካው ሞቶሎሚ እስከ ዛሬ ድረስ መካነ መቃብራቸው ቡልጋ ሂትሳ ገዳም ይገኛል ማለት ነው ሶ ከዛ ባሻገር ደቡብ ጎጃም ላይ ብትሄዱ በዳሞት ስም የሚጠሩ በርካታ ስሞች አሉ ለትውስታ ያህል ማለት ነው ደጋ ዳሞትን ብትወስዱ ዳሞት የሚባሉ ብዙ ወረዳዎችና ቀበሌያትም እዛ ደቡብ ጎጃም አካባቢ ሰሜን አካባቢ ብዙዎች በዳሞት ስም የሚጠሩ አሉ ወደ ወላይታ ምድርም ደግሞ ብትመጡም ዳሞት ጋሌ ዳሞት ወይዴ ዳሞት ፑላሳ እየተባለ ከታላቁ ከዳሞት ተራራ አንስቶ እስከ ወረዳዎች ከወረዳ እስከ ቀበሌ ከቀበሌያት ደግሞ የተለያዩ መንደሮች በዳሞት ስም የሚጠሩ አሉ ማለት ነው ስለዚህ ትክክለኛውን የወላይታን ታሪክ ስታውቁ በማንነታችሁ ትኮራላችሁ ለዚህም ነው እኛ ደግሞ የተደበቀ ሚስጥር እናወጣለን ብለን የምንለው እዚህ ጋር ምንም እንደብቀው ወደ ኋላ የምናስቀረው ታሪክ አይኖርንም እና ደግሞ ስለ ዳሞት ኪንግደም ወይም ደግሞ ስለ ወላይታነት ከተነሳ በማንኛውም ባለ ታሪክ ፊት ቆሜ ደረቴን ነፍቼ አፌን ሞልቼ ማወራው ሚያኮራኝ ታሪክ አለኝ እና አለንም ወላይታዎች አጠቃላይ ሶ ይሄንን ይመስላል የዛሬው ፕሮግራማችን